ጫካና ድሩን ዋኙበት። የትግራይ የግል ንብረት የሆነውን ንጹሕ አየር እንደ ልብ ሳቡት። ሙሴን በድል አጅበው ከተራራ ተራራ በሚያስተጋባ ድምፅ እንዳሻቸው እያወኩ ነጎዱ። ሳቃቸው ስሁልን እያዳፋ ከወሰደው ወንዝ ቁጣ በላይ ተንፈቀፈቀ። በነፃ አየር ላይ የዋኘው ገደብ አልባው ሳቅ በወንዙ ዙሪያ የአውዓሎምን የሰቆቃ ጥሪ እየዋጡ ካስቀሩት የጉርጦች ትርጉም አልባ ጩኸት በላይ ናረ። ይሁን እንጂ የወቅቱ የውሃት ታጋዮች በከፍተኛ ደስታ የሳቅ ድምፃቸው በተሰማበት ደቂቃ ጉንጫቸው በእንባ እንደሚርስ አትዘንጉ። ምክንያቱም ከድልም ሆነ ከደስታዎች በስተጀርባ ያለቻቸውን አንዲት ብቸኛ ሕይወት የከፈሉትን ጀግኖችና ሩኅሩህ ታጋዮችን ያስታውሳሉ። ሙሴንና ስዩም መስፍንን ያጀቡት ታጋዮች ዘመቻ ሙሴ በድል በመጠናቀቁና የሚወዱትን ጀግና መሪያቸውን ባለማስደፈራቸው የተሰማቸውን ደስታ ጨርሶ መቆጣጠር አልቻሉም። በጩኸትና በሳቅ ደስታቸውን አስተጋቡ። ጉንጮቻቸው በእንባ መርጠቡን ማየት ግን አይቻለም። ምክንያቱም የሐምሌ ሌሊት ድቅድቅ ጨለማውን አየሩ ላይ ጠቅጥቆታል። ስዩም መስፍን ስለ ዘመቻው ለሙሴ እያወጋው ተጓዙ። ለዘመቻው ከተሰለፉት ታጋዮች መካከል ሁለቱ በመጀመሪያው ሌሊት የታጠቁትን ጠመንጃ እንደያዙ መክዳታቸውን፣ ይህም ዕቅዱን ያበላሸው ይሆናል ብለው ሰግተው እንደነበር፣ በሁለተኛው ቀን የስለላ ሥራ ግን የከዱት ታጋዮች እጃቸውን ለፖሊሶች እንዳልሰጡ ማረጋገጣቸውን፣ ከአምስቱ ጠመንጃዎች 3 ብቻ መቅረታቸው ግን አሳስቧቸው እንደነበር አጫወተው። ወደ ኋላ መለስ ብሎም አዲዳአሮ ላይ ሙሴ ከተያዘ በኋላ የተከሰቱትን ሁኔታዎች አወጋው። ያን ቀን ምሽት የጃማይካን ሰባራ ሽጉጥ ይዞ ተኩስ ሊከፍትና ግርግር ሲፈጠር ሙሴ እንዲያመልጥ አስቦ ሲጠባበቅ ፖሊሶቹ ባልተጠበቀ መንገድ ሄደው እንደተሰወሩበት፣ ጃማይካንም ከአዲዳአሮ ከተማ መውጫ ላይ እንዲጠብቀው ልኮት እንደነበረና እንደተጠፋፉ፣ ያን ቀን ሌሊትም ኦና ትምህርት ቤት ውስጥ እንዳደረ ለሙሴ አጫወተው። በነጋታውም አዲዳአሮ ያሉትን የከተማ ውስጥ አባላት አግኝቶ ፖሊሶቹ ሙሴን ወደ ሽሬ ሊወስዱት ተዘጋጅተዋል ሲሉ እንደገለጹለትና ይህን